የምንሮጠው የምንነሳበት ቦታ እዚህ ነው፣ የምንደርስበት እዛ ነው ብለን ኦልሬዲ ያንን ሴት አድርገናል። ጎል ሴት ማድረግ አንድ ተማሪ ዛሬ አንደኛ ክፍል ነው፣ መዳረሻው የት ነው? ምን መሆን ነው? ያ መዳረሻ ጊዜያችንን ለዛ መዳረሻ የሚሆን አቅም እንዲኖረን ያደርጋል ማለት ነው። ለዛ መዳረሻ የሚሆን ትጋት፣ የጊዜ አጠቃቀም ይኖረናል። ስለዚህ ጎልን ሴት ማድረግ በጣም ኢምፖርታንት ነው። ሁለተኛው ነገር ደግሞ ኦርጋናይዝድ መሆን ያስፈልገናል። ኦርጋናይዜሽን ብትንትንትን ያለ ፐርሰናሊቲ ሲኖረን ይከብዳል። ስራዎቻችን ሲበታተኑብን ይከብዳል። ለምሳሌ ምን ማለት ነው? ነገ ስንወጣ በጠዋት ማድረግ የሚኖርብን ነገር ይኖራል። ግማሹ እዛ ነው፣ ግማሹ እዚህ ነው፣ ግማሹ ከኋላ ነው፣ ግማሹ ከፊት ነው። ያንን ስንይዝ፣ ያንን ስንጨብጥ፣ ያንን ስንሰበስብ ጊዜው ያልቃል። ስለዚህ ብትንትን ያለ ነገር ጊዜያችንን እንዳንጠቀም አንዱ ፕሮብለም ነው ማለት ነው። ስለዚህ ሰብሰብ አድርጎ ኦርጋናይዝድ አድርጎ ማስቀመጥ። አሁንም በተማሪ ምሳሌ ብሰጥ አንድ ተማሪ ጠዋት ተነስቶ ወደ ትምህርት ቤት ለመሄድ ማታ ላይ የሚያስፈልጉትን መጽሐፍቶች እንዲሁም ደብተሮቹን፣ እስክሪብቶን ሊሆን ይችላል፣ አልባሳቶቹን ሊሆን ይችላል፣ ዩኒፎርሙን ሊሆን ይችላል፣ መተኮስ ካለበት፣ ማጠብ ካለበት ሁሉንም ነገር አሰናድቶ አጠናቅሮ ያስቀምጣል። ጠዋት ላይ እንደተነሳ የሚያስፈልገውን ነገር አድርጎ ያንን ፊት ለፊት የተቀመጠውን ማቴሪያል ይዞ ይወጣል ማለት ነው። እና ምን ሆኖለታል? ኦርጋናይዝድ ሆኗል። ጠዋት ተነስቶ አንዱን ከዚያ አንዱን ከዚህ ሲፈልግ ጊዜውን ሉዝ አያደርግም። ስለዚህ ኦርጋናይዝድ መሆን ማለት ፋይሎቻችንን ወይንም ያሉንን የስራ እቅዶቻችንን ስብስብ አድርገን ማስቀመጥ። ከዛስ ሶስተኛው ፕራዮሪታይዝ ማድረግ ወይንም ስራዎችን እንዳስፈላጊነታቸው እንደ አርጀንሲ ልክ ማስቀመጥ። አግኝታችሁኛል አይደለም? የትኛው ነው የሚቀድመው የሚለውን ማወቅ ማለት ነው። የቱ ይቀድምብኛል? እኔ ዛሬ አሁን ከእናንተ ጋር ይህንን ጊዜ ለማሳለፍ ቅድሚያ ሰጥቻለሁ። ሁለተኛው ሌላ ነው፣ ሶስተኛው ሌላ ነው። ልክ እንደዚህ እያደረግን ፕራዮሪታይዝ ማድረግ፣ ስራን ፕራዮሪታይዝ ማድረግ ጊዜን ለመጠቀም እጅግ በጣም አስፈላጊ ነው። ስለዚህ ስራችሁን ፕራዮሪታይዝ ማድረግ እጅግ በጣም ይሄ ከምንም በላይ ነው። ብዙዎቻችን እንደዛ ባለማድረጋችን ነው እንትን የምንለው፣ በቃ ብትንትን የምንለው ማለት ነው። የትኛው እንደሚቀድም አለማስቀመጣችን ቀኑ ላይ የመጣው ነገር ይዞን ይዞራል። ስለዚህ እኔ የሚቀድምብኝን ካወቅ ወደሚቀድምብኝ ስራ ነው የሚሄደው። ሌላው ፕላን ማድረግ ነው። ፕላን በጣም ኢምፖርታንት ነው። መለማመድ ያለብን ነገር ነው። ፕላኒንግ፣ በፕላን መኖር። ፕላን የሌለው እንዴት ነው? በጣም ከባድ ነው። ፕላን አስቀምጡ። በፕላን መሰረት የምናደርገውን ነገር ፕላን አድርጎ መጓዝ። ከዛ ከፕላናችን ውጭ ስንወጣ እኮ ራሳችን እናውቀዋለን። ምክንያቱም ቀድመን ፕላን አድርገናል። አትሊስት አቺቭ ያላደረግኩት ዛሬ በፕላን መሰረት ስላልሄድኩ ነው እንላለን። ፕላን አድርጉ። ምን እንደምታደርጉ በቀን ውስጥ ፕላን አድርጉ። ከዛ ውጭ ጠቃሚ ያልሆኑ ነገሮችን አስወግዱ። ነን ኢሰንሻል የሆኑ ታስኮች አሉ፣ ዝም ብለን በዋል ፈሰስ በቃ እንደው ዝም ብሎ ጊዜያችንን የሚወስዱብን ማለት ነው። ለምሳሌ ማህበራዊ ሚዲያ ላይ ረጅም ሰዓት ማሳለፍ ሊሆን ይችላል። ሻይ ቡና ቦታ ላይ ረዘም ላለ ሰዓት ተቀምጦ ዝም ብሎ ጉንጭ አልፋ ውይይት በማድረግ ጊዜ ማሳለፍ ሊሆን ይችላል። መኝታ ላይ ብዙ ሰዓት ማሳለፍ ሊሆን ይችላል። ብቻ ጠቃሚ ባልሆነ ነገር ላይ ረዘም ያለ ጊዜ ማሳለፍን ማቆም። ይሄ እጅግ በጣም ብዙዎቻችን ጋር ያለ ችግር ነው። እስፔሻሊ ማህበራዊ ሚዲያን አጠቃቀማችን ረጅሙን ጊዜ እየወሰደብን ያለው። አሁን ላይ በዚህ ተጽዕኖ ውስጥ ያልወደቀ ሰው ጥቂት ነው። ማህበራዊ ሚዲያ ጠቃሚ ቢሆንም እሱ በራሱ ሌላ ራሱን የቻለ ቶፒክ ነው እና ይህንን ነገር እንዴት ታዩታላችሁ እናንተ? ይህንን ከእናንተ ጋር የነበረኝን ጊዜ እኔ በጣም ነው የምወደው። ጥቂት ከኔ ከተሞክሮቼ እና ቢሆኑ ብዬ ደግሞ ከማስበው ነገር ነው ይህን ወደ እናንተ ይዤላችሁ የመጣሁት። እናንተ ግን ከኔ ጋር ያላችሁ ቆይታ ጥሩ እንደሆነም
እንዴት ነው ምን ባስተካከል ምን ብጨምር የሚለውን ነገር እንዳቅ ኮመንት ላይ አስቀምጡልኝ። በዚህ በጊዜ ላይ ደግሞ ያላችሁን ሀሳባችሁን አሁን እናንተ ኮመንት ላይ አስቀምጡ። ሌሎችም እንዲማሩበት ይሆናል የምትሉትንም አንዳንድ ቴክኒኮች ወይንም ደግሞ ሁኔታዎች አስቀምጡ ከስርና እንመካከራለን። በተለየ ፕሮግራም በሌላ ጊዜ እስከምንገናኝ ድረስ ሆፕ ኤቨር ሾውን ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ከኔ ጋር ስለነበራችሁ ቆይታ ከልብ አመሰግናለሁ።